ታሪክ አንዳንዴ በወረቀት ሳይሆን በምድር ላይ ይጻፋል። ጸሐፊው ብዕር ሳይሆን ጀግና ነው። ቀለሙም ጥቁር ሳይሆን ቀይ ደም ነው። አድዋ ማለት ለኛ የታሪክ ምዕራፍ ብቻ አይደለም፣ የኢትዮጵያዊነት የጥምረት ምስጢር እንጂ። ዛሬ የምናስታውሳቸው ጀግኖች ከአንድ አካባቢ የመጡ ሳይሆኑ ከየሸለቆውና ከየተራራው የወጡ የነጻነት አርኪቴክቶች ነበሩ። ከሐረር እስከ ሐማሴን፣ ከወላይታ እስከ ወለጋ፣ ከቦሌ እስከ ባሌ፣ ከጎንደር እስከ ጉደር የፈሰሰው ደም በአድዋ ምድር ላይ ሲገናኝ ቀለሙ አንድ ሆነ። ያንን የታሪክ ቀለም፣ ያንን የአጥንት ብዕር እንዲህ በሚል ግጥም እንዘክረዋለን። የአድዋ ቀለም ታሪክ በብዕር ሳይሆን በአጥንት ተጻፈ። የጥቁር ሰው ኩራት በድል ተረቀቀ። ገበዮና ሉላ የነጻነት አውራዎች፣ ለሀገር የቆሙ የክብር ተራሮች። ባልቻ በመድፍ እሳት ጣሊያንን ሲገርፈው፣ መኮንን በብላት ምሽጉን ሲደፍረው፣ ኦሮሞና አማራ፣ ትግሬና ወላይታ፣ ሲዳማና ሶማሌ ቆሙ በአንድ ሆታ። ደማቸው ሲፈስ ቀለሙ አንድ ሆነ። የብሔረ ጥሩ በድል ተበተነ። አድዋ የሰው ጌጥ፣ አድዋ የሰው ጌጥ፣ የነጻነት ፀሐይ ኢትዮጵያዊነት ነው ከፍ ብሎ የሚታይ ክብር ነው ለትውልድ የሚነገር የአንድነት ቃል ኪዳን ለዘላለም የጸና በደም የተጻፈ የቁርጥ ቀን ውሳኔ። አድዋ ድል ነው ድል ነው ድል ነው።